ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። በቅድሚያም አርቲስትና አክቲቪስት ታማኝ በየነ ለጠቅላይ ሚኒስትር አብይ አህመድና ለከፍተኛ የጦር ጄኔራሎቻቸው እባካችሁ ተመካክራችሁ ዋሹ የሚል ጥሪ አቀረበ። ታማኝ በየነ በትናንትናው ዕለት የባለስልጣናቱ ንግግር እርስ በርስ የሚጣረስበትን ተከታዩን ቪዲዮ በማህበራዊ ገጹ ላይ በመለጠፍ ጠቅላይ ሚኒስትር አብይ አህመድ የኢፌዴሪ ጦር ኃይሎች ጠቅላይ አዛዥ፣ ፊልድ ማርሻል ብርሃኑ ጁላ የኢፌዴሪ ጦር ኃይሎች ጠቅላይ ኢታማዦር ሹም፣ ጀነራል አበባው ታደሰ የኢፌዴሪ ጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም እባካችሁ ተመካክራችሁ ዋሹን ሲል በግልጽ መልእክቱን አስፍረዋል። በመሆኑም በቅድሚያ እንደ መግቢያ ታማኝ በገጹ ላይ የለጠፋትን የባለስልጣናት ንግግር እናስቀድም። መቀሌ ላይ አንድ ሰው ሳይሞት መቀሌ ለመቆጣጠር ያደረገው ጀግንነት በቃላት የሚገለጽ አይደለም። በሁመራ ላይ የነበረው ምሽግ ይህ ስፔሻል ፎርስ አንድ ሰው ሰውቶ ብርጌድ አፍርሷል። በፊልም ካልሆነ በስተቀረ የነዚህ ሰዎች ጀግነት መናገር ያስቸግራል። 99% ታርጌት መተናል። 99% ኮላተራል ዳሜጅ አልነበረው። አንዲት ከተማ አንድ ሰው አልገደለም መከላከያ። የማንም ሀገር ወታደር ቢሆን ከዚህ በለጠ ብቃት ማሳየት አይችልም። በጣም ዲሲፕሊንድ ጀግና ወታደር ነው ያለው። ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ለዚህ ድል አብቅተውና ደሞዝህን አዋጣ እያልን ትምህርት ቤት ሰርተን ከሰራዊቱ ውሃና ምግብ እየቀማን ክሊኒክ ሰርተን ጀርባችን ሲመቱን የተቀበለን የኤርትራ ሰራዊት መጠለያ የሰጠን እሱ መጠለያ ብቻ ለምሰጥ አብሮ ነው የዘመተው። አብረን ነው የተዋጋነው። አንድ ጉድጓድ ነው የተቀበርነው። ይሄንን ባጥን በደንብ የተገነባ እንደማያዋጣቸው ስለማያውቁ ነው ይሄንን ለመነጠል የሚፈልጉት። ዋጋ ከፍለናል፣ ወንድሞቻችን አጥተናል፣ ህይወት ገብረናል። ደም ከፍለን ያመጣነው ሰላም፣ ደም ከፍላችሁ ተጨንቃችሁ ያመጣችሁት ሰላም። እንደ ኢትዮጵያ ሰራዊት ሺህ ከፍለናል፣ እንደ ኤርትራ ሰራዊት ሺህ ከፍለናል። ሆም ብለው ነው የሚያደርጉት እኛን ለመነጠል። ከዚህ በኋላ የኤርትራ ችግር የኛ ችግር ነው፣ የኛ ችግር የኤርትራኖች ችግር ነው። በህይወት ያለን ሰዎች ነን መመስከር የምንችለው። ለምንድን ነው ታርጌት የሚያደርጉት? ሁለቱን ሀገር መነጣጠል ነው የሚፈልጉት። ከዚህ በኋላ ሁለቱ ሀገር ሊነጣጠሉ አይችሉም። የሁለቱ ሀገር ህዝቦች ድልድይ መሆን የምንችለው እኛ ነን። በኤርትራ ያለው ሰራዊትም በእኛ ያለውም ሰራዊትም ድልድይ መሆን የምንችለው። ድልድይ የምንሆነው ደግሞ በንግግር አይደለም፣ በደም ነው፣ በአጥንት የተገነባ ነው። የኔን ሰራዊት የቀበረልኝ የሃሊባል ሰራዊት ነው። የሃሊባልን ሰራዊት የቀበረው የሰለሞን ሰራዊት ነው። አሳልፈን እንዳንሰጥ፣ አሳልፈን አንሰጥ። የኤርትራ መንግስት ከኢትዮጵያ ህዝብና መንግስት ጋር ቆሞ የኛ ወታደር ጥቃት ሲደርስበት አብሮ የቆመበትን ጊዜ በከፍተኛ አድናቆትና ክብር ነው የምናየው። ይሄ መቼም ታሪክ የሚሽረው ጉዳይ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ከባድ የውጊያ መሳሪያዎችንና የውጊያ አገልግሎት ሰጪ ማሽነሪዎችን የሚጠግንበትን የመስፍን ኢንዱስትሪያል ኢንጂነሪንግ ኮምፕሌክስ መቀሌ ድረስ በመሄድ ሙሉ በሙሉ ያወደመ ነው። የጁንታው ኃይል የተለያዩ ወታደራዊ አልባሳትን እያመረተ ለኩይ ተግባሩ ይጠቀምበት የነበረን አልማዳ ጨርቃ ጨርቅና ጋርመንት ፋብሪካ አድዋ ድረስ በመሄድ
ከጥቅም ውጪ ያደረጉ ናቸው። በማስከተልም አብንን ወክሎ በባለፈው ምርጫ በፓርላማው የገባውና በአሁኑ ሰዓት የህዝቡ ብቸኛ ድምፅ የሆነው ዶክተር ደሳለኝ ጫኔ በመጪው የይስሙላ ምርጫ እንደማይወዳደር አስታወቀ። ዳገቱ ላይ ሰው በጠፋበት ብዙዎች ለፈርዖን ፍርፋሪ በተንበረከኩበት ወቅት ሰው ሆነው ከተገኙ ጥቂቶች መካከል አንዱ ደሳለኝ ጫኔ ነው ብል አልዋሽሁም። ዛሬ ባሰፈረው መልእክት ደግሞ በእውነት በይበልጥ አከበርኩት። የደሳለኝን የውሳኔ ሐሳብ እንዳለ ሳልጨምርና ሳልቀንስ ላስከትል። ለተከበራችሁ የባህር ዳር ከተማ ነዋሪዎች፣ ለመላው የአማራ ህዝብና ለኢትዮጵያን ወገኖች በሙሉ ባለፉት ዓመታት በህዝብ ተወካዮች ምክር ቤት ውስጥ በኩሩ የባህር ዳር ከተማ ህዝብ ተመርጬ እናንተን ወክዬ ለህዝባችን ሐቀኛ ድምፅ በመሆን ለማገልገል በመቻሌ ታላቅ ክብርና ኩራት ይሰማኛል። በዚህ ጉዞዬ ላሳያችሁኝ ያልተቆጠበ ድጋፍ፣ ፍቅር፣ አክብሮትና ጽኑ እምነት ከልብ የመነጨ ምስጋናዬን አቀርባለሁ። በአሁኑ ወቅት ለሰባተኛው ዙር አገር አቀፍ ምርጫ የእጩ ተወዳዳሪዎች ምዝገባ እየተከናወነ ከመሆኑ ጋር ተያይዞ በመራጮቼ በደጋፊዎቼና በሚዲያዎች ዘንድ በእጩነት መመዝገብ አለመመዝገቤን በተደጋጋሚ ስጠየቅ ቆይቻለሁ። አንዳንድ ፓርቲዎችም ባህር ዳርም ሆነ አዲስ አበባ በፈለግኩት ቦታ በእጩነት እንድቀርብ እድሉን ሰጥተውኝ ነበር። በግል የመወዳደር አማራጭን በጥልቀት አስቤበታለሁ። ሆኖም ግን በመጪው ሰባተኛው ዙር ምርጫ ራሴን በእጩነት ላለማቅረብ መወሰኔን ለህዝቤ ይፋ ማድረግ እፈልጋለሁ። ለዚህ ውሳኔ ያበቃኝ ዋናው ምክንያት በአሁኑ ወቅት በሀገራችን ካለው ተጨባጭ ነባራዊ ሁኔታ ጋር የተያያዘ ነው። ነፃ ሰላማዊና ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ መደላደል አለመኖሩና በፓርላማ ውስጥ ተጨማሪ 5 ዓመታትን በመቆየቴ ለህዝቤ የማበረክተው የረባ ጥቅም የሌለው መሆኑን ተረድቻለሁ። ስለዚህ የስድስተኛው ዙር ፓርላማ እስኪጠናቀቅ ድረስ ባሉት ጥቂት ወራት የኢትዮጵያ ህዝብ እንደራሴነት ስራዬን ቀጥዬ ሰኔ መጨረሻ ላይ የዚህ ዙር አገልግሎት ዘመኔን የማጠናቀቅ ሲሆን ወደፊት ሀገሬንና ህዝቤን እንዴት ለማገልገል እንደምፈልግ የማሳውቅ ይሆናል። እስካሁኗ ሰዓት ድረስ በጽናት አብራችሁ ለቆማችሁ ቤተሰቦቼ፣ ጓደኞቼ፣ ውድ የባህር ዳር ከተማ ነዋሪዎች፣ ለአማራ ህዝብና ለመላው ኢትዮጵያን ወገኖቼ ምስጋናዬ የላቀ ነው። እግዚአብሔር ይባርካችሁ፣ ህዝባችንና ሀገራችንንም ይጠብቅልን። ደሳለኝ ጫኔ ዳኘው፣ የህዝብ ተወካዮች ምክር ቤት አባል። እደግመዋለሁ። ሪስፔክት። ዳገቱ ላይ ሰው በጠፋበት ብዙዎች ለፈርዖን ፍርፋሪ በተንበረከኩበት ወቅት ሰው ሆኖ ከተገኙ ጥቂት መካከል አንዱ ዶክተር ደሳለኝ ነው። በእውነት አከበርኩ። ሁሉም ያልፋል፣ መልካም ስም ግን ሕያው ሆኖ ይኖራል። ባለፉት 4 ዓመታት በምክር ቤት ቆይታህ ጠቅላይ ሚኒስትሩን ስልጣን ይስቀቁ እስከ ማለት የተጋፈጥክ፣ እስርንም የተቀበልክ መሆኑን እናውቃለን። በተለያዩ መድረኮችም ብቸኛ ድምፅ ሆነህ የህዝብን ብሶት ስታስተጋባ ከርመሃል። ራስን አጋፍጠህ ላደረግከው በሙሉ እናመሰግንሃለን። በሰሜን ወሎ አውደ ውጊያ ከመከላከል በቅጽበት ወደ ማጥቃት የተሸጋገሩት የኃይሉ ከበደ ክፍለ ጦር ፋኖዎች በድል የታጀበ አስደናቂ ተጋድሎ ሲፈጽሙ መዋላቸውን በግንባሩ የተገኘው የመረብ ዘጋቢ አመለከተ። ብዛት ባለው ጦር ጥቃት ተከፍቶባቸው የነበሩት በምኒልክ ዕዝ የላስታ ጀነራል አሳምነው ጽጌ ኮር አካል የሆኑት የጀነራል ኃይሉ ከበደ ክፍለ ጦር ኃይሎች በወሰዱት የመልሶ ማጥቃት እርምጃ ከበባ ውስጥ አስገብቼ አፍናቸዋለሁ ብሎ በተንቀሳቀሰው ኃይል ላይ ድል መቀዳጀታቸው ነው የተገለጸው። ከትናንት በስቲያ መነሻውን ከዋግምራ ብሔረሰብ አስተዳደር ዞን ጋዝጊብላ ወረዳ ላርኪው ከተማ በማድረግ በድሽቃ ሞርተርና ብሬን ተኳሾች ታግዞ ወደ ዘው ማርያም ቀበሌ በ3 አቅጣጫዎች የተንቀሳቀሰው ኃይል በስፍራው በሚንቀሳቀሱት የኃይሉ ከበደ ክፍለ ጦር ኃይሎች ድንገተኛ ጥቃት እንደከፈተባቸው ነው የተሰማው። ይህን ተከትሎ እስከ ጥር 28 ቀን 2018 ዓ.ም ከቀኑ 6 ሰዓት ድረስ ከፍተኛ ትንቅንቅ መደረጉና አካባቢው ቅልጥ ባለ ጦርነት መደበላለቁን ያመለከተው የመረብ ወኪል ሪፖርት በ3 አቅጣጫ የገባውን የመከላከያ ኃይል በ3 አቅጣጫ ተቆርጦ በፋኖች ብቻ ሳይሆን እርስ በርሱም በመታኮሱ ከባድ ጉዳት ደርሷል ብለዋል። ከጥቃቱ የተረፈው ኃይልም ግማሹ ባገኘው አቅጣጫ ሲሸሽ፣ ገሚሱ ደግሞ በመጣበት መንገድ ተመልሷል የተባለው። በአውደ ውጊያው ቁጥራቸው በውል ያልታወቀ ወታደሮችና ልዩ ልዩ የጦር መሳሪያዎች በምርኮ ገቢ መሆናቸውንም ከአፋብን ምኒልክ ዕዝ ኮሚኒኬሽን መምሪያ መግለጫ ለመረዳት ተችሏል።
በነ ጀነራል ጻድቃን ገብረተንሳይና በነ ጌታቸው ረዳ የሚመራውና ራሱን የትግራይ የሰላም ኃይል ቲፒኤፍ ብሎ የሚጠራው ቡድን በትግራይ ድንበር በከፈተው ውጊያ በህወሓት ላይ ድል እንደተቀዳጀና ወደፊት እየገሰገሰ መሆኑን ገልጿል። ህወሓት ግን ለቡድኑ መግለጫ የሰጠው ማስተባበያም ሆነ ምላሽ የለም። ቡድኑ የድንበር አካባቢ ቦታዎችን ከህወሓት እያስለቀቅን ነው፣ በተቆጣጠርናቸው ቀጠናዎች ህዝቡ በከፍተኛ ደስታ አቀባበል እያደረገልን ነው፣ ወጣቶችም የሰላም ኃይሉን በግፍ እየተቀላቀሉ ነው ብለዋል። ሌሎች መረጃዎች ደግሞ ቀደም ሲል ለስልጠና ተብለው ወደ ቡድኑ በግዳጅ ተቀላቅለው የነበሩ ወጣቶች ከማሰልጠኛና ከግንባር እየጠፉ ወደ የቤተሰቦቻቸው እየሄዱ መሆናቸውን የሚያመላክቱ ናቸው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ቀደም ሲል በሰጡት መግለጫ ይህ ቡድን ከአፋር ክልል እየተነሳ ወደ ትግራይ ጥቃት የሚሰነዝር ከሆነ ጠባችን ከአፋር ክልላዊ መንግስትና ከፌዴራል መንግስቱ ጋር ይሆናል በማለት ማስጠንቀቃቸው አይዘነጋም። ዕውቁ ዘኢኮኖሚስት መጽሔት ምንጮችን ዋቢ አድርጎ ባጠናቀረው ዘገባም በህወሓትና በፌዴራል መንግስቱ መካከል እየተባባሰ የመጣውን ውጥረት ተከትሎ ብዛት ያለው የብልጽግና ጦር ወደ ትግራይ ድንበሮች ተጠግቷል ማለቱን በጠዋቱ የዜና እወጃችን አስደምጠናቸዋል። በሌላ በኩል በትግራይ ድንበር አካባቢ ግጭት መቀጠሉን ተከትሎ በክልሉ የሚገኙ ተቋማት ግጭቶች እንዲቆሙና እርቅ እንዲወርድ በድጋሚ ጥሪ እያቀረቡ ነው። በትግራይ የሚገኙ የሃይማኖትና የሲቪል ማህበረሰብ ተቋማት በክልሉ በተለያዩ አካባቢዎች የሚታዩ የውስጥ ግጭቶች በአስቸኳይ እንዲቆሙና ልዩነቶች በውይይት እንዲፈቱ ጥሪያቸውን በድጋሚ አቅርበዋል። ተቋማቱ በደቡብ ትግራይ በኩል መጠነኛ የመረጋጋት ምልክቶች ቢታዩም በሌሎች አካባቢዎች ግጭቶች በመቀጠላቸው ተፋላሚ ወገኖች ግጭቱን አቁመው ወደ እርቅ እንዲመጡ አሳስበዋል። ራሱን የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሎ የሚጠራው ይኸው የክልሉ ቤተ ክህነት ለጋዜጠኞች በሰጠው መግለጫ የውስጥ ጥቃቶችን ለማስቆም የእርስ በርስ መግባባትና እርቅ እንዲሰፍን እንደሚሰራ ገልጿል። ለዚህም ከሰባቱ የትግራይ ሀገረ ስብከት የተውጣጡ አምስት አባላት ያሉት የእርቅ ኮሚቴ ማቋቋሙን አስታውቋል። በተመሳሳይ የትግራይ ፐብሊክ ዲፕሎማሲ ፎረም ጦርነቱ ይቁም፣ ወደ ውይይት እንመለስ በሚል ርዕስ ባወጣው መግለጫ ወገኖች ልዩነቶቻቸውን በኃይል ከመፍታት ይልቅ በውይይት እንዲፈቱ ሲል በድጋሚ አሳስበዋል። በመጨረሻም አሜሪካ በኢራን የሚገኙ ዜጎቿ በአስቸኳይ ሀገሪቱን ለቀው እንዲወጡ አሳሰበች። በኢራንና በአሜሪካ መካከል ያለው ውጥረት እያየለ በመምጣቱ በኢራን የሚገኙ የአሜሪካ ዜጎች ያለምንም መዘግየት ሀገሪቱን ለቀው እንዲወጡ የዩናይትድ ስቴትስ መንግስት አስቸኳይ ማስጠንቀቂያ አውጥተዋል። በኢራን የሚገኘው የአሜሪካ ቨርቹዋል ኤምባሲ ባወጣው መግለጫ ዜጎች በአሁኑኑ ከኢራን እንዲወጡ ያሳሰበ ሲሆን ለጉዟቸውም ከመንግስት ምንም አይነት ድጋፍ ሳይጠብቁ በራሳቸው መንገድ እንዲወጡ ሲል መልእክት አስተላልፏል። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ሊወሰድ እንደሚችል ካስጠነቀቁ በኋላ በሀገራቱ መካከል ያለው ውጥረት ይበልጥ እየተባባሰ መጥተዋል። ፕሬዚዳንት ትራምፕ የዩኤስ አብርሃም ሊንከን አውሮፕላን ተሸካሚ መርከብን ጨምሮ በርካታ የጦር መርከቦችን ወደ ፋርስ ባህረ ሰላጤ መላካቸውን ገልጸዋል። ይህ አውሮፕላን ተሸካሚ መርከብ ካለፈው ጥር ወር ጀምሮ በአካባቢው ሰፍሮ እንደሚገኝ ይታወቃል። በዚህ ምክንያት የአሜሪካ ባለስልጣናት ዜጎቻቸው በኢራን ውስጥ የኢንተርኔት መቆራረጥና የበረራ ስረዛ ሊያጋጥማቸው እንደሚችልም አስጠንቅቀዋል። ከዚህ በተጨማሪም በኢራን ባለስልጣናት የመጠየቅ ወይም የመታሰር ከፍተኛ ስጋት እንዳለ በመግለጫው ተካቷል። ይህ የደህንነት ስጋት መመሪያ ያወጣው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የሰነዘሩትን ዛቻ ተከትሎ በቀጠናው ያለው ወታደራዊ ፍጥጫ በጨመረበት በአሁኑ ወቅት ነው። ተመልካቾቻችን፣ አድማጮቻችን የሰዓቱ መረጃዎች እነዚህ ነበሩ። ጤና ይስጥልን።